ወጣት ከሆናችሁና አሁን ላይ የመጥፋት ስሜት የተሰማችሁ ከሆነ በጥሞና ስሙኝ። እናንተ አልጠፋችሁም። የጠፋው የተበላሸው የተሰጣችሁ ካርታ ነው። የተነገራችሁ ነገር ቀላል ነበር። በትጋት ተማሩ፣ ተመረቁ፣ ስራ ያዙ፣ ህይወታችሁን ገንቡ። ይሄ ውሸት አልነበረም። ወላጆቻችሁ ይህንን ያመኑት በነርሱ ጊዜ አብዛኛው እውነት ስለነበር ነው። ያ ስርዓት፣ ያ ሲስተም መንገዱን የተከተሉ ሰዎችን ተቀብሎ ያስተናግዝ ነበር። ነገር ግን ዓለም ከስርዓቱ በበለጠ ፍጥነት ተቀየረ። ትምህርቱ አሁንም እውነተኛ ነው። የተማራችሁት ነገር አሁንም የናንተ ነው። እውቀቱን ማንም ከአእምሮአችሁ ሊያወጣው አይችልም። የተሰበረው የእናንተ ጥረት አይደለም። የተሰበረው ለጥረታችሁ ተገብቶላችሁ የነበረው ቃል ወይም ተስፋ ነው። እናንተ ድርሻችሁን ከተወጣችሁ ስርዓቱም ድርሻውን እንደሚወጣ ተገብቶ የነበረው ቃል ተሰበረ። ስርዓቱ በዝምታ ድርሻውን መወጣት አቆመ። ይህንን ደግሞ ማንም አልነገራችሁም። ይልቁንም ያንን አሮጌ ካርታ እያሳዩአችሁ ለምን እስካሁን አልደረሳችሁም ብለው ይጠይቋችኋል። በዚህም ምክንያት በራሳችሁ ላይ የሆነ ችግር እንዳለ ማመን ጀመራችሁ። በእናንተ ላይ ምንም ችግር የለም። እናንተ በትክክል የሚሰራ ኮምፓስ ይዛችሁ ነገር ግን በውስጡ የተጓዛችሁ ሳለ መልኩ ለተቀየረ ዓለም አሮጌ ካርታ የያዛችሁ ሰዎች ናችሁ። የመጥፋት ስሜት ቢሰማችሁ ምን ይገርማል? ማንኛውም ሰው እስከሆነ ድረስ ይሰማዋል። ግራ መጋባታችሁ ውድቀታችሁ አይደለም። ይልቁንም አንድ አስተዋይ አእምሮ የተዘጋጀለት የበቃለት ዓለም እና አሁን የቆመበት ዓለም እንደማይገናኙ ሲረዳ የሚሰጠው እውነተኛ ምልክት ወይም ሲግናል ነው። የመጀመሪያው እርምጃ አሮጌው ካርታ መበላሸቱን መረዳት ነው። ይህም በዛ አሮጌ ካርታ ላይ ስለጠፋችሁ ራሳችሁን መውቀስ እንድታቆሙ ይረዳችኋል። አዲሱ ካርታ ይመጣል ቀስ እያለ በራሳችሁ እይታ። ዓለም ስም ባላወጣችለት በአሁኑ ሰዓት ላይ ግን እነዛን ክህሎቶች በምትፈልግባቸው አዲስ መንገዶች ይመጣል። ካርታ ሳዩም ሁልጊዜ እናንተ ነበራችሁ። የድሮ ካርታ ሸፍኖት ነበር እንጂ። ግን ዛሬ ይህን ብቻ አውቁ፣ እናንተ በጭራሽ አልጠፋችሁም። እናንተ በታማኝነት የተጓዛችሁ የነበራችሁት እናንተ በውስጡ ሳላችሁ መልኩን በለወጥ ዓለም ውስጥ ነው። ይህንን መረዳታችሁ ደግሞ አእምሯችሁ የተሻለ ካርታ ለመሳል ዝግጁ መሆኑን የሚያሳይ የመጀመሪያው ምልክት ነው። እደግመዋለሁ፣ የሚስለውም እጅ የእናንተው ነው። ሳሉ።